ልትሰጥሽ የ7 ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተፈረሽ። ከዛ ደግሞ አልፈርምም አልኳት። ከዛ ያዘችኝ፣ ይሄን ሁለቱን አንገቴን አንቃ ያዘች መኪና ውስጥ። አስቢ፣ ለራሴ ይሄ ቻይኒዝ ቴራፒ ተሰርቻለሁ። እግሬ አይሄድም። አይዶን ነው ምክንያቱን አላውቅም። አሞኝ ነበር በጣም። እንደዚህ በቪትልሴ ገባችን። ቪትልስ ነገር ነበር የለበስኩት። እንደዚህ ገብታ እንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ። እኔ እሷን የሆነ ነገር ማድረግ እችል ነበር፣ ግን አልፈልግም። ያለሁት ሰው ሀገር ነው። ዝም አልኳት። አነቀችኝ። ሰው ዞር ብላ መኪናውን ልትቆልፍ ስትል ገፍትሬያት ነው የወጣሁት። ከዚህ ውጭ ምንም የተፈጠረ ነው። እንደውም የቀዳሁት ላይ ሩት ወድሻለሁ፣ ኧረ በስመ አብ ከህይወቴ ውጪ ነው ያልኳት እሷን ሴትዮ። እና ብሩን የያዝኩ መስሏት ኤልሳ ሲጀመር የመጣችሁ ብቻዋን አይደለም ከሆነ ሰው ጋር ነው የመጣችሁ። እኔ የሄድኩት ብቻዬን ነው፣ እሷ ግን ብቻዋን አይደለም። ብሩን ሳታይ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረግኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ፣ ሰው ወደዛ አልሄድም። ወደ ሃይዌው ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ማፊያ ናችሁ እንዴ እናንተ? ደሞዝሽን ከፍላ ካስፈረመችሽ በኋላ የምታስነጥቅሽ? ካሜራ የለም? አስፋልት ላይ ካሜራ የለም? ካሜራ አለ፣ ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ታምሜ ለምን ጠራችኝ? ትመልሽልኛለሽ? እኔ ታምሜ ተኝቼ ለምን ጠራችኝ? እሺ ለምንስ መንገድ ላይ መጥራት፣ መኪና ውስጥ መጥራት አስፈለገ? ለምን ጸጉር ውስጥ አትከፍልሽም ደሞዝሽን? አላውቅም። 11 ምልሽ እኮ ማታ ነው፣ 12 ሊሆን ማታ ለምን ውጭ ላይ መኪና ውስጥ መስጠት አስፈለገ? ለምን ጸጉር ቤት ውስጥ አትሰጥሽ? አላውቅም። ይሄ ያለውን ነው እየነገርኩሽ ያለው። ስለዚህ 11 ወር ሙሉ አንቺ በምን ትበያለሽ? በምን ትጠጫለሽ? በምን የቤት ኪራይ ትከፍያለሽ? በምን ካርድ ትሞያለሽ? የቤት ኪራይ ስለ የቤት ኪራዩን ከመጣሽ አለ አኮሞዴሽን ነው የምኖረው። የራሱ አኮሞዴሽን አላት። እኔ የምኖረው አኮሞዴሽን እዚህ አድሊያ፣ እሷ የምትኖረው አሟጅ። ሰው በምንም አንገናኝም። ምግብ በምን ትበያለሽ? ደሞዝ ካልተሰጥሽ ምግባችሁንም ትችላችኋለች እሷ? አችለንም። ከየት የምታመጫለሽ ምግብ? በነበረኝ 11 ወር ሙሉ ከየት ይኖርሻል ማሬ? ከኢትዮጵያ አምጥታሽ? እሷ አላመጣችኝም ከኢትዮጵያ። ኦኬ ሶሪ፣ እሷ ያመጣች በሁለታ ነው። በሁለታ እኔ ጋር መስራት አለብሽ ብላ ስትይዘኝ እኔ ደግሞ በጣም ሼመኛ ነኝ። እሺ ያልኳት። ኦኬ እሺ። ያው አንቺም ብቻዬን ሄድኩት አልሽ እንጂ ብቻሽን አለሽም። ጓደኛሽ ከሩቅ እንድጠብቅሽ አድርገሻል። እሷ መኪና ውስጥ ናት።